አፑን ስትከፍቱ ደግሞ ኢንቪቴሽን ኮድ ላይ ይሄንን ተጠቅማችሁ ከከፈታችሁ 10 ሺህ ቱኪ ኮይን ታገኛላችሁ። ስለዚህ የአንድ ሳምንት አንሊሚትድ ኢንተርኔት እድለኛ ማን ነው? በዛሬ ቪዲዮአችንም ደግሞ ለአንድ ሰው አንሊሚትድ ኢንተርኔት ከፍ ማድረግ እንደምትችሉ እሱ ላይ ለመሳተፍ በአንድ ስልክ እንዴት ሁለት አካውንት መጠቀም እንደምትችሉ ሁለት ሶስት አካውንት እንዴት መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ይሄ አፕ በትንሽ ጊዜ ውስጥ ብዙ ተከታይ ያገኘ አፕ ነው። አፑ ስራ ከጀመረ 2 ሳምንት ወደ 3 ሳምንት እየተጠጋ ነው። በዚህ ጊዜ ውስጥ ግን ብዙ ሰው ስራውን ጀምሮ ገቢ ያገኘበት ነው። እናንተም እስካሁን ስራውን ያልጀመራችሁ ሰዎች አሁኑኑ ጀምራችሁ ከቀን ገቢያችሁ ላይ ተጨማሪ ገቢ ወይ ደግሞ ቋሚ ስራ አድርጋችሁ መስራት የሚችሉበት ምርጥ አፕ ነው። ይሄ ስራ ከዩቲዩብ ወይ ከቲክቶክ የኔም ቪዲዮ አይታችሁ ወይ ደግሞ ቴሌግራም ላይ የኔም ፖስት አይታችሁ ብዙዎቻችሁ ስራውን ጀምራችኋል፣ ግን እየሰራችሁ አይደለም። እኔም እናንተን እያገኘሁት አይደለም ማለት ነው። ስለዚህ እስካሁን ስራውን የጀመራችሁ ሰዎች በእኔ ሊንክ የጀመራችሁ ሰዎች ማለት ነው በዚህ ዩዘርኔም ቴሌግራም ላይ አይዳችሁን ስክሪንሻት አድርጋችሁ ወይ ደግሞ ፕሮፋይላችሁን ስክሪንሻት አድርጋችሁ በዚህ ዩዘርኔም ቴሌግራም ላይ ላኩልኝ እና ቴሌግራም ላይ ላስረዳችሁ ቪዲዮ ልላክላችሁ ግሩፕም ስላለን ግሩፕ ውስጥም አለ አድርጋችሁ። ስለዚህ እስካሁን ስራውን የጀመራችሁ ሰዎች በዚህ ዩዘርኔም ኮንታክት አድርጉኝ። እስካሁን ስራውን ያልጀመራችሁ ሰዎች የአፑ ሊንክ የዚህ ቪዲዮ ኮሜንት መጀመሪያ ላይ ፒን አድርጌ አስቀምጫለሁ ወይ ደግሞ ዳኒ መልቲ ሚዲያ ብላችሁ ሰርች አድርጋችሁ ቴሌግራም ላይም ሊንኩን አስቀምጫለሁ። አፑን ስትከፍቱ ደግሞ ኢንቪቴሽን ኮድ ላይ ይሄንን ተጠቅማችሁ ከከፈታችሁ 10 ሺህ ቱኪ ኮይን ታገኛላችሁ። ስለዚህ ኢንቪቴሽን ኮድ ላይ ይሄንን መጠቀማችሁን እንዳትረሱ። ዛሬ ደግሞ በዚህኛው ቪዲዮ እንዴት አካውንታችሁን ሴኩሪቲ ሌቨላችሁን ከፍ ማድረግ እንደምትችሉ፣ ምክንያቱም ትልቅ ብር መንቀሳቀስ ስለምትችሉ በዚህ ፕላትፎርም እንዴት አካውንታችሁን ሴኩሪቲ ሌቨሉን ከፍ ማድረግ እንደምትችሉ፣ ሁለተኛ ደግሞ በአንድ ስልክ እንዴት ሁለት አካውንት መጠቀም እንደምትችሉ፣ ሁለት ሶስት አካውንት እንዴት መጠቀም እንደምትችሉ በዚህ ቪዲዮ አሳያችኋለሁ። በባለፈው ቪዲዮአችን ለአንድ ሰው ለአንድ ሳምንት ጊቫዌ ብያችሁ ነበር አንሊሚትድ ኢንተርኔት፣ እሱን ዕጣ ዛሬ እናወጣለን ማለት ነው። በዛሬ ቪዲዮአችንም ደግሞ ለአንድ ሰው አንሊሚትድ ኢንተርኔት ጊቫዌ አለን። እሱ ላይ ለመሳተፍ ቲክቶክ ላይ ከሆናችሁ ዩቲዩብ ላይ ዳኒ ቲፕስ ብላችሁ ሄዳችሁ እንደዚህ አይነት ተምብናል ያለበት ቪዲዮ ላይ ሄዳችሁ ቪዲዮ ላይክ አድርጋችሁ ኮሜንት ላይ የፈለጋችሁትን ነገር ከስድብ ውጪ መጻፍ ነው ማለት ነው። እሱን ቀጣይ ደግሞ እናወጣለን። ስለዚህ ወደ ዛሬ ዕጣ እንሂድ። ሙሉ ቪዲዮ ዩቲዩብ ላይ ታገኛላችሁ። እጣውን ለማውጣት ዩቲዩብ ላይ እንገባለን። ዩቲዩብ ላይ ከገባን በኋላ እሱን ዕጣ አሁን እናወጣለን። የ500 ብር በዛሬ ቪዲዮአችንም ጊቫዌ አለን። በኋላ ደግሞ ወደ ኮሜንት ፒከር ነው የምንሄደው። ኮሜንት ፒከር ላይ ዩቲዩብን ከመረጥነው በኋላ እዚች ጋር ሊንኩን እናስገባለን ያሁኑን ማለት ነው። ከዛ ወደ ታች ሄደን እቺን ሶልቭ እናደርጋለን። 9 ነው። ከዛ እዚህ ጋር ኮሜንታችሁን እናመጣለን። ስንት ኮሜንት ነው? 48 ነው። ስለዚህ ከ48 ሰው ማን ነው እድለኛ? እቺን ስታርት እንላለን ማለት ነው። ስለዚህ ማን ነው እድለኛ? የአንድ ሳምንት አንሊሚትድ ኢንተርኔት እድለኛ ማን ነው? ዋው ኤርሚቴክ እድለኛ ነው። ሄሎ ኢስ ቤስት ብለዋል። ስለዚህ እድለኛ ነኝ ከአንተ በቴሌግራም በዚህ ዩዘር ነኝ በቴሌግራም ኮንታክት አድርገኝ። ስለዚህ ዛሬ የአንድ ሳምንት አንሊሚትድ ኢንተርኔት እድለኛ ኤርሚቴክ ነው ማለት ነው። ስለዚህ ሁላችሁ የዛሬው ላይም መሳተፍ ትችላላችሁ። ኮሜንት ላይ የፈለጋችሁትን ነገር ጻፉ። እንደዛውም ደግሞ ቪዲዮን ላይክ ማድረግ ነው። ቀጣይ እናንተም እድለኛ ናችሁ ማለት ነው። ስለዚህ በዛሬ ቪዲዮአችን አንደኛ እንዴት ኢሜል መቀየር ከፈለጋችሁ እንዴት ኢሜላችሁ መቀየር እንደምትችሉ፣ ሁለተኛ ደግሞ ባለፈው አሻራ ስትሰጡ የሰጣችሁትን ፓስወርድ እንዴት ከረሳችሁ ዊዝድሮ ለማድረግ እሱ ነው የሚጠይቃችሁ። ዊዝድሮ ስታረጉ ደግሞ እሱን ከረሳችሁ እንዴት ፎርጌት ብላችሁ መቀየር እንደምትችሉም አሳያችኋለሁ። ሌላ ደግሞ እንዴት አካውንታችሁ ላይ ፓስወርድ አድርጋችሁ ድንገት ስልካችሁን ከጠፋችሁ እንዴት በፓስወርድ እና በአይዲያችሁ ብቻ ሎጊን አድርጋችሁ መግባት እንደምትችሉም ደግሞ አሳያችኋለሁ። ወይ ደግሞ ሌላ ሰው አሻራ ሰጥታችሁ አካውንት ከፍታችሁ እሱ ላይ ፓስወርድ አድርጋችሁ እንዴት በአንድ ስልክ ሎጊን አድርጋችሁ መግባት እንደምትችሉም ደግሞ አሳያችኋለሁ። እዚህ ጋር ግን ማወቅ ያለባችሁ ነገር በአንድ ስልክ አንድ አካውንት ብቻ ነው መክፈት የምትችሉት። ግን ሌላ ስልክ ላይ ከፍታችሁ አሻራ ሰጥታችሁ በአንድ ስልክ 2-3 አካውንት ተጠቅማችሁ ዴሊ ታስካችሁ መስራት ወይ ደግሞ ሌሎችን ነገሮችን መስራት ትችላላችሁ። ስለዚህ እሱን ማድረግ እንዴት እንደምትችሉ አሳያችኋለሁ። እስከ መጨረሻ ቪዲዮን ይዩት። እነዚህን ሴቲንጎች ለማግኘት ከታች ሴቲንግ የሚል አለ። እዚህ ጋር ትገባላችሁ። እዚህ ላይ ከገባችሁ በኋላ መጀመሪያ ላይ ያለ አካውንት ማኔጅመንት የሚል አለ። እሱ ላይ ትገባላችሁ። እዚህ ጋር ከገባችሁ በኋላ እነዚህን ማድረግ ትችላላችሁ። አንደኛ ኢሜይላችሁን መቀየር ትችላላችሁ። የከፈታችሁበትን ኢሜይል ሌላ ኢሜይል ካላችሁ፣ አንዳንድ ሰው እንደዚህ አይነት የኦንላይን ስራ ሲጀምር ኖርማል ኢሜይል አድርጎ የሚከፍት ሰው አለ። የምትፈልጉት ኢሜይል ላይ መቀየር ከፈለጋችሁ ይሄንን ነክታችሁ ቼንጅ ኢሜይል ላይ ገብታችሁ
እዚህ ጋር ኢሜይላችሁ ወደ ኢሜይላችሁ መጀመሪያ የከፈታችሁበት ኢሜይል ላይ ኮድ ይገባል። ከዛ እሱን ኮድ አምጥታችሁ እዚህ ጋር ታስገቡና ኢሜይላችሁን አዲሱን ኢሜይል እዚህ ጋር ታስገባላችሁ ማለት ነው። ሁለተኛ ላይ ያለ ደግሞ እዚህ ጋር ምን አለ አካውንት ፓስወርድ የሚል አለ። አካውንት ፓስወርድ ዛሬ የምናደርገው ይሄንን ነው። አካውንት ፓስወርድ ነው የምናደርገው። የአካውንት ፓስወርድ ጥቅሙ ደግሞ ምንድነው? አንደኛ የፈለጋችሁ ሰዓት ላይ ሌላን አካውንት ሎጊን እያደረጋችሁ አንዱ ሎጋውት እያደረጋችሁ መጠቀም ትችላላችሁ። ሌላ ሰው ጋር ከፍታችሁ ማለት ነው። ሌላ ሰው አሻራ ስትታችሁ ከዛ እዛ ቬሪፋይ ከተደረገ በኋላ እናንተ በራሳችሁ ስልክ ሎጊን አድርጋችሁ መገባት ትችላላችሁ ማለት ነው። ሁለተኛ ላይ ያለ ደግሞ ሴኩሪቲ ፓስወርድ ነው። ሴኩሪቲ ፓስወርድ ደግሞ ምንድነው? እናንተ ከዚህ በፊት አሻራ ስትሰጡ ፓስወርድ ይጠይቃል። እሱ ፓስወርድ ሴኩሪቲ ፓስወርድ ነው። ዊዝድሮ ለማድረግ የምትጠቀሙት ፓስወርድ ነው። አንዳንድ ሰዎች ደግሞ ይሄንን ትረሳላችሁ። ከረሳችሁና ዊዝድሮ ለማድረግ እምቢ ካላችሁ እዚህ ጋር ሴኩሪቲ ፓስወርድ ላይ ስትገቡ እኔ አሁን ይሄንን ከነካው በኋላ ይጠቁራል። ስለዚህ ኖርማሊ ባሳያችሁ ይጠቁራል። ለዛ ነው ማላሳያችሁ። እሱን ከነካችሁ በኋላ ከታች ፎርጌት የሚል አለ። ፎርጌት ብላችሁ ድጋሚ አሻራ ሰጣችሁ መስጠት ትችላላችሁ ማለት ነው። ሊንክ አካውንት የሚል አለ። ሊንክ አካውንት ደግሞ ጉግላችሁ ሊንክ ተደርጓል ስትከፍቱ በጉግላችሁ ሊንክ አድርጋችሁ ከፍታችኋል። ሊንክ ካልተደረገ ግን እዚህ ጋር ጉግላችሁ ሊንክ ማድረግ አለባችሁ ማለት ነው። ምክንያቱም የአካውንታችሁ እንዳይጠፋ ሁለተኛ ሌላ ሰው አክ ለማድረግ እንዳይሞክር ይረዳችኋል። እዚህ ጋር ምንድነው የምታደርጉት? አሁን ማድረግ ያለባችሁ እዚህ ጋር አካውንት ፓስወርድ ላይ ትገባላችሁ። እዚህ ጋር እኔ አሁን ከገባው ይጠቁራል ስክሪኑ ላይ ማለት ነው። እናንተ ምንድነው የምታደርጉት? እዚህ ጋር ከገባችሁ በኋላ ከ8 የማይበልጥ ከ8 በታች መሆን የለበትም የምታስገቡት። ከ8 እስከ 16 የሚሆን ፊደልና ቁጥር እንደዛም ደግሞ የሆነች ምንድነው የምትባለው ብቻ ኤንድ ምናምን ተጠቅማችሁ እዚህ ጋር ከ8 በላይ የሆነ ነገር ታስገባላችሁ ማለት ነው። ሁለት ቦታ ነው የምታስገቡት። ተመሳሳይ ሁለት ቦታ ላይ ነው የምታስገቡት። መጀመሪያ ያ ሰው ፓስወርድ አሻራ መስጠት አለበት። ለምሳሌ እናንተም የራሳችሁንም እንደዛ ማድረግ አለባችሁ ሁላችሁ። ምክንያቱም ድንገት ስልካችሁ ከጠፋ አካውንታችሁ ይጠፋል ማለት ነው ይህንን ነገር ካላረጋችሁ። ስለዚህ ሁላችሁም ይህንን ነገር እዚህ ጋር አካውንት ፓስወርድ ላይ ገብታችሁ ፓስወርዱን ከ8 በላይ እስከ 16 ከ8 በላይ እስከ 16 መሆን አለበት። ስማችሁንና የሆነ ቁጥር ጨምራችሁበት አንድ ላይ አድርጋችሁ ሁለት ቦታ ተመሳሳይ ታስገባላችሁ ማለት ነው። እሱን ካረጋችሁ በኋላ እኛውን ገብቼ ላድርግ። ለእናንተ ይጠቁራል አሁን እዚህ ጋር። ስለዚህ ሁለቱም ቦታ ተመሳሳይ ነው የምታስገቡት። እዚህ ጋር ካስገባችሁ በኋላ ኮንፈርም ይላል። እዚህ ጋር ኮንፈርም ታረጋላችሁ። ሁለቱም ቦታ ተመሳሳይ ካረጋችሁ ወይ ደግሞ ካስገባችሁ በኋላ አንድ ሰው እንኳን የእናንተን ገብቶ አሁን አካውንታችሁን ፓስወርድ አድርጎ ከዛ አይዲያችሁን ተጠቅሞ እናንተን ሀክ ለማድረግ እንኳን ከፈለገ የእናንተን ስልክ እንኳን ተቀብሎ ማለት ነው እዚህ አካውንት ፓስወርድ ላይ ከገባ በኋላ ያ ሰው ምን ይጠይቃል? አካውንት ፓስወርድ ይጠይቃል። መጀመሪያ ሴኩሪቲ ፓስወርድ ይጠይቃል። ሴኩሪቲ ፓስወርዱ ደግሞ መጀመሪያ ስትከፍቱ በአሻራችሁ የሰጣችሁት ሴኩሪቲ ፓስወርድ ነው ማለት ነው። ይሄ ማለት ሌላ ሰው የእናንተን አካውንት ሀክ ማድረግም አይችልም ማለት ነው። ስለዚህ ይህንን ከሞላችሁ በኋላ እና ካረጋችሁ በኋላ ፓስወርዱን ካረጋችሁ በኋላ ሎግ አውት አድርጋችሁ እንዴት መጠቀም እንደምትችሉ ደግሞ ላሳያችሁ። እዚህ ጋር ከታች ሳይን አውት የሚል አለ እዚህ ጋር ማለት ነው። ሴቲንግ ውስጥ ሳይን አውት የሚል አለ ከታች ሴቲንግ ውስጥ ስትገቡ ከዛ ኮንፊርም ትላላችሁ። አሁን ለምሳሌ ይሄንን አካውንት ሳይን አውት አድርጌያለሁ ማለት ነው። ለምሳሌ እኔ ሌላ ሰው ስልክ ላይ ከፍቼ ያ ሰው ሌላ ፋሚሊ ሙን አሻራ ከሰጠልኝ በኋላ እኔ ፓስወርዱን ካረኩት በኋላ እዚህ ጋር ምን አረጋለሁ? ሳይን ኢን ዊዝ አካውንት የሚል አለ እሱን እነካለሁ። ወይ ደግሞ እናንተም የራሳችሁን እዚህ ጋር አሁን ፓስወርድ ይጠቁራል። አሁንም እዚህ ጋር ጠቁሯል። እዚህ ጋር የምታስገቡት አይዲያችሁንና ፓስወርድ ነው የሚጠይቃችሁ። ስለዚህ አይዲና ፓስወርድ ብቻ ማስገባት ነው ማለት ነው እዚህ ጋር የሚጠበቅባችሁ። ምክንያቱም እዚህ ጋር ፕላትፎርሙ ብዙ እንደዚህ ሴኩሪቲ ቦታ ላይ ስክሪን ሪካርድ ማድረግ አይቻልም። ለዛ ጠቆሮብኝ ነው። እሱን ካረጋችሁ በኋላ ሎጊን ትላላችሁ ማለት ነው። ፓስወርዱን ካስገባችሁ በኋላ ከዛ እንደዚህ ያስገባችኋል። ወደ አፑ ትገባላችሁ። በሌላ ስልክ የከፈታችሁትን አካውንት እንደዚህ ወደዚህ ወስዳችሁ እንደዚህ መስራት ታስክ መስራት ተጨማሪ አካውንት ይኖራችኋል። እናንተም እንደዚህ መስራት ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይሄንን ይመስላል። ቀጣይም ደግሞ ስለ አፑ ሌላ መረጃ ይዤላችሁ እመጣለሁ። ስለዚህ ሁላችሁም ቪዲዮዬን ተከታተሉኝ። እንደዛውም ደግሞ ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ። እንደዛውም ቪዲዮውን እስከመጨረሻ ካያችሁ ደግሞ ላይክ ማድረጋችሁን እንዳትረሱ። እንደዛውም ደግሞ ቴሌግራም ቻናላችንን ጆይን ማድረግ እንዳትረሱ። አዳዲስ ስራዎች ሲመጡ ቀድሜ እዛ ላይ ስለምለቅ @ዳኒ መልቲ ሚዲያ ብላችሁ ጆይን ማድረግ እንዳትረሱ። አመሰግናለሁ።